የቤት ልጅ ነኝ ስላችሁ አላመናችሁኝማ። የምሬን ነው። ቤት ነው የማሳልፈው። አብዛኛውን ጊዜን ቤት ነው የማሳልፈው። ልሄድ እንኳን ብል የምሄድበት ቦታ የለም። ከሄድኩኝም ደግሞ ቸርች ነው የምሄደው፣ አባቴ ቤት። በቃ ከዛ ውጪ ሌላ መሄጃ። እውነት ለመናገር እችን ልጅ አላውቃትም። ዛሬ ነው ያየኋትም። አጋጣሚ ሆኖ ቲክቶክ ላይ አዳዲስ መረጃዎችን በምፈልግበት ጊዜ እቺ ልጅ መጣችልኝና አየኋት እና እያወራች የነበረችው ነገር ያው የቤት ልጅ ነኝ፣ ከቤት ወጥቼ አላቅም ምናምን የሚል ነገር አውርታለች እና ምናልባትም ቪዲዮ ከእሷ ጋር ሊደርስ ስለሚችል ፐርሰናል እንዳታደርጊው። ፐርሰናል ነገር አይደለም የማወራው፣ ግን የተናገርሻቸውን ንግግሮች እውነታም አለው። አንዳንድ ነገሮችንም ልጨማምርልሽ ፈልጌ ነው። እንዲሁ ከአይንሽ ላይ የሚነበብ ነገር አለ። የቤት ልጅ በመሆን ደረጃ አዎ ልክ ነሽ። ብዙ ጊዜ የምታሳልፊው ቤት ውስጥ ነው። ያው ቤት ውስጥ ነሽ፣ ብቸኛ ነሽ። በተለይ ሴት ጓደኛ አትፈልጊም። ሴት ጓደኞች በጣም ነው የሚያስጠሉሽ። ሴት ጓደኛ አትወጂም። እና ጓደኛ እንኳን ላርግ ብለሽ ብታስቢ ወንድ ጓደኞች ናቸው። እነሱም ቢሆን ቢበዛ አንድ ሳምንት ነው። ካየሻቸው ትንሽ ካወራሻቸው በኋላ ያቅለሸልሹሻል፣ ጥለሻቸው ነው የምትሄጂው። አብዛኛውን ጊዜ ማታ ማታ ኦንላይን ትገቢያለሽ። ኦንላይን ገብተሽ ወንዶችን ታወሪያለሽ። ከዛ በኋላ ከ3 ቀን ከ4 ቀን በኋላ ይደብሩሻል፣ ሌላ ወንዶችን ትመኛለሽ ማለት ነው። እና ህይወትሽ አሁን ያለበት ደረጃ እውነት ለመናገር በጣም ስልችት ብሎሻል። እግዚአብሔርን ነው የምለው። እኔ አላቅሽም፣ አንቺም አታውቂኝም፣ ግን ያለውን እውነታ ነው የምነግርሽና በጣም ስልችት ብሎሻል ህይወትሽ። በጣም በቃ እኔ እንጃ ላይፍ እንደዚህ ነው እንዴ ምናምን ብለሻል። ከፋሚሊ ጋርም ያለሽ ኬዝ ያን ያህል እምብዛም የሚባል አይደለም። ትንሽ ግጭት ምናምን ይበዛዋል። በቃ ብቻ ምን አለፋሽ ብቸኝነት ጓደኛሽ ነው።